ሰላም ጤና ይስጥልን የተከበራችሁ ውድ የፍንፍኔ መልቲሚዲያ አድማጭ ተመልካቾች፣ ሰሞኑን በአማራ ክልል ውስጥ ኢመደበኛ የሆነውና ራሱን ፋኖ ብሎ የሚጠራው ታጣቂ ቡድን በአማራ ክልል ውስጥ በሚገኙ የተለያዩ ቦታዎች ውስጥ ከሀገር መከላከያ ጋር እየተዋጋ ይገኛል። ይህንን በአማራ ክልል የተፈጠረውን ስርዓት አልበኝነት መንግስት ስርዓት እንዲያስይዝም የሚኒስትሮች ምክር ቤት ሰሞኑን የአስቸኳይ ጊዜ አዋጅ አውጇል። ይህንን የታወጀውን የአስቸኳይ ጊዜ አዋጅ የሚመራ እዝም ተቋቁሟል። ይህ የአስቸኳይ ጊዜ መምሪያ እዝም በአቶ ተመስገን ጥሩነህ የሚመራ ሲሆን ተጠሪነቱም ለጠቅላይ ሚኒስትሩ ነው። የአስቸኳይ ጊዜ መምሪያ እዝም በክልሉ ሕግን ለማስከበር የሚሰራውን ሥራ ለማሳለጥም 4 ኮማንድ ፖስቶችን አዋቅሮ ወደ ሥራ መግባቱን ይፋ አድርጓል። ሆኖም ግን ላለፉት 2 ዓመታት በትግራይ ታጣቂዎችና በፌዴራሉ መንግሥት መካከል በተካሄደው ደም አፋሳሽ ጦርነት ወቅት የሀገር መከላከያ ሰራዊትን እያሞገሱና እያንቆለጳጰሱ የነበሩ አንዳንድ ግለሰቦችና ሚዲያዎች ዛሬ ላይ የኢትዮጵያ መከላከያ ሰራዊት ከሁሉም የኢትዮጵያ ብሔር ብሔረሰቦች የተውጣጣና የኢትዮጵያ አለኝታና መከታ ሳይሆን የአንድ ብሔር ሰራዊት አድርጎ ሲገልጹት ይታያሉ። የሀገር መከላከያ ስብዕናን የሚገልጽና የእነዚህን ግለሰቦችና ሚዲያዎች የትናንቱንና የዛሬውን ሐሳብ እንደሚከተለው አጠናቅረናል። እስከ ፍጻሜው አብራችሁን ቆዩ። ሰሞኑን በአማራ ክልል ውስጥ ኢመደበኛ የሆነውና ራሱን ፋኖ ብሎ የሚጠራው ታጣቂ ቡድን ከሀገር መከላከያ ሰራዊት ጋር ጦርነት ገጥመዋል። ይህንንም ተከትሎ በተለያዩ ሚዲያዎች ላይ የሀገር መከላከያን ስም የሚያጎድፉ ቁመናውን የሚያሳንሱና የሀገር መከላከያ ሰራዊት የኢትዮጵያ ሕዝቦች አለኝታ ሳይሆን የአንድ ወገን በተለይም ደግሞ የኦህዴድ የኦነግና የኦሮሞማ ሰራዊት ብሎ ይጠሩታል። 3 ፋኖ 40 መከላከያ ማረከ፣ በሳማም ገረፉ እያሉ ይዘግባሉ። 40 የመከላከያ በተጠና መንገድ ኦፕሬሽን ይሰራሉ ተብለው በልዩ ሁኔታ አሰልጥነው 40 ላኩ። እንደው በፈጣሪ 40 ለስንት ነው የገጠሙት? ለ3 ፋኖ 40 በልዩ ሁኔታ ከሰለጠነ መከላከያ 40 ልዩ ኮማንዶችን ለ3 ሱሪያቸውን አውልቀው በሳማ መግረፍ እንግዲህ ወዲያ ኦሮሞማ መጥቶ ህዝባችንን ሊደፍራችን መሬታችንን ሊደፍራችን ይሄ ያለቀለት ጉዳይ ነው። የሀገር መከላከያ የህዝብ አለኝታ ነው እንጂ የአንድ ወገን አለመሆኑን ልብ ማለት ያስፈልጋል። የማየው ኢትዮጵያዊነት ስማችሁን አላቀውም፣ ብሔራችሁን አላቀውም፣ ግን የተባበረ ኢትዮጵያ ድምፅና ጉልበት ያለው ህወሓት አንድ ብቻውን ይህ የብሔረሰብ ስብጥር አንድ ላይ ሆኖ ኢትዮጵያዊ ሆኖ ሲገጥመው ያቃስታል ማለት ነው። እኛ የምንሸነፈው በነፍሳችን ልናጸናት በቆምንላት ኢትዮጵያችን ፍቅር ብቻ ነው። ከሀገር መከላከያ ሰራዊት የምንወጣ የምንወርደው የነፍስ ዋጋ የምንከፍለው የትኛውንም ፈተና የምንጋፈጠው ስለ ኢትዮጵያና ኢትዮጵያ ብቻ ነው። አይምሮውን በመንደር አጥብቦ በእውቀት ሳይሆን በስሜት ልቡን ያሳበጠ የስህተቱ ምንጭ የሴረኞች የጭፍን ላሞኝ ሐሰታዊ ትርክት መሆኑ በደንብ ይገባናል። በሙያዊ ዲሲፕሊን በሰከነና ጥበብ በተሞላበት የግዳጅ አፈጻጸማችን ሁሉንም ወደ ትክክለኛው ቦታ መመለስ እንደሚቻልም እናውቃለን። ማንም በነዳው ቁጥር በጉራ ዘለልነት እኛ ላይ ቃታ ለመሳብ የሚዳዳው የትኛውም ኃይል በአሳፋሪ ድርጊቱ ብናዝንም የመጨረሻ ውጤቱ ምን እንደሆነ ከልምዳችን አሳምረን እናውቃለን። አሳዛኙ ነገር ከትናንቱ ምስቅልቅል ቀውስና ኪሳራ ካተረፈልን ችግር መማር ያልቻሉ ጦር አውርድ ባዮች ምን ያህል ለሕዝብና ለሀገር ግድ እንደሌላቸው እየታወቀ የእነዚህ እኩያን ተከታይ ጋሻ ጃግሬ መኖሩ ነው። የፈለገውን አይነት ጭንብል ይልበስ፣
በሀገር ህልውናና በህዝብ ሰላም ላይ ተረማምዶ የፍላጎቱን ቅንጣት ማሳካት አይችልም። እኛን በእጅጉ የሚያሳዝነን የውጭ ኃይሎች ተጋላቢ ፈረሶች፣ የስልጣን ጥማተኛ ጃስ ተብዮች አይናቸውን ጨፍነው በሚለኩሱት እሳት የህዝብን ሰላም ከማወቅ አልፈው ማህበራዊ እረፍት ሲነሱት ነው። ያ እኛን ያመናል። ምንም ሆነ ምንም ግን በመስዋዕትነታችን ዋጋ የህዝባችንን ሰላም፣ የሀገራችንን ህልውና አስጠብቀን ምርቱን ከግርዱ በለየ አስተውሎታዊ ግዳጅ አፈጻጸም ኢትዮጵያችንን አንጽተን ከነክብሯ እናስቀጥላታለን። ለእኛ ከኢትዮጵያ የሚበልጥብን አንዳችም እሳቤ የለም። ሁሉም ነገር የሚያምረው በሀገር ነውና ስለ ሀገር መቤዛችን የማይቆም ግዴታችን ነው። ለማንኛውም ሁሉም በጎ ይሆናል። የሚያሳስበን የምንከፍለው ዋጋ አይደለም፣ የሀገርና ህዝብ ሰላም እንጂ። በሀገርና በወገን የአሴረ ስሜት የሚነዳው አጉራ ዘለል ጊዜያዊ እውካታ ይፈጥር ይሆን እንጂ የትም እንደማያደርሰው ራሱም ጠንቅቆ ያውቀዋል። እኛን የሚያሸንፈን ማንም ሳይሆን በነፍሳችን ልናጸናት በቆምንላት ኢትዮጵያችን ፍቅር ብቻ ነው። ከህይወቴ ከኔ ጥቅም ሀገር ወገን የማስቀድም። እንግዲህ የተከበራችሁ ውድ የፍንፍኔ መልቲሚዲያ አድማጭ ተመልካቾች ቀደም ብለን እንደገለጽነው የሀገር መከላከያ ሰራዊት የአንድ ብሔር ወይም የአንድ ወገን ሳይሆን የመላው ኢትዮጵያውያን አለኝታና ኩራት መሆኑን ማስተዋል ግድ ይላል። የፌዴራሉ መንግስት ከህወሓት ጋር ሲዋጋ ጀግና እያለ ሰራዊቱን እያሞገሰ የነበረው አንደበት ዛሬ ላይ እየተቸው ነው። ለምን? ለምግባር ዘብ መቆም ነው የኔ ተግባር። መልሱን ለእናንተ ውድ አድማጭ ተመልካቾቻችን እንተዋለን። ስለተከታተላችሁን ከልብ እናመሰግናለን። የፊንፊኔ መልቲሚዲያ የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ ያድርጉ። ፊንፊኔ መልቲሚዲያ የታሪክና የመረጃ ምንጭ